ሰላም እንዴት ናችሁ? ጌዲዮን ነኝ። እንግዲህ ዛሬ በዚህ በመጀመሪያው የዩቲዩብ ቪዲዮአችን አጠቃላይ ስለኛ ካምፓኒ ወይም በዩናይትድ አረብ ኤሚሬትስ ስላቋቋምነው የአድቫይዘሪ አገልግሎት የሚሰጥ ድርጅት በስፋት እገልጽላችኋለሁ ማለት ነው። በዚህም ቪዲዮ ወይም የተለያዩ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ከተለያዩ ሀገራት ወደ ዩናይትድ አረብ ኤሚሬትስ መጥተው ካምፓኒ አቋቁመው ወይም ድርጅት ከፍተው ወደ ንግድ ትስስር ለመሰማራት ሲያስቡ እኛን የሚጠቀሙ ከሆነ የእኛን እገዛ የእኛን አገልግሎት የሚጠቀሙ ከሆነ ከኛ ጋር የሚያልፉባቸው 7 ደረጃዎች ይኖራሉ። ስለዚህ እኛ ማንን የሚለውንና እነዚህን ከኛ ጋር አብረው ሊጓዙ ስለሚችሉባቸው 7 ነገሮች ዛሬ በስፋት እናወራለን ማለት ነው። ስለዚህ ይህ የመጀመሪያ ቪዲዮ እንደመሆኑ መጠን መጀመሪያ ስለኛ ኤንድ አጌን አድቫይዘሪዎች ማን ናቸው ወይም ማንን የሚለውን በስፋት እገልጽላችኋለሁ ማለት ነው። ኤንድ አጌን አድቫይዘሪ በኢትዮጵያውያን በእናንተ ወገኖች የተቋቋመ የግል ድርጅት ሲሆን የሚገኘውም በመሃል ዱባይ ሲሆን ሜዳን ፍሪ ዞንን ማዕከል አድርገን እየተንቀሳቀስን እንገኛለን ማለት ነው። እንግዲህ እኛ ከምንሰጣቸው አገልግሎቶች ውስጥ በጨረፍታ ለዛሬ የተወሰነውን ብነግራችሁ ኢትዮጵያውያን ወይም ቅድም እንደጠቀስኩት በመላው ዓለም የሚኖሩ ትውልደ ኢትዮጵያውያንም ይሁኑ ኤርትራውያን ወደ ዩናይትድ አረብ ኤሚሬትስ መጥተው በተለያዩ የንግድ ዘርፎች ለመሰማራት ሲፈልጉ ዩናይትድ አረብ ኤሚሬትስ ላይ ካምፓኒ የሚያቋቁሙበት ሂደት የመጀመሪያውና ወሳኝ ሂደት ነው። ስለዚህ እኛ ለእነዚህ ወገኖች ወይም ለዩናይትድ አረብ ኤሚሬትስ ካምፓኒ ለማቋቋም ለሚያስቡ ባለሀብቶች የተለያዩ ድጋፎችን እንሰጥ። የመጀመሪያው ድጋፋችን የሚሆነው አብዛኞቹ ደንበኞቻችን እንደሚጠይቁንና በሚጠይቁን መሰረት ዩናይትድ አረብ ኤሚሬትስ ላይ በምን የንግድ አይነት ወይም በምን አይነት ዘርፍ ብሰማራ ይሻለኛል፣ ፍሪ ዞን ላይ ወይስ ሜንላንድ ላይ? እንደሚታወቀው ብሮድ የሆኑ ጁሪስዲክሽኖች አሉ ዩናይትድ አረብ ኤሚሬትስ ላይ። ስለዚህ ፍሪ ዞን ይሻላል ወይስ ሜንላንድ ይሻላል የሚለውን ከመወያየት ጀምሮ እንጀምራለን። ከዛም በመቀጠል በየትኛው አይነት ንግድስ ብሰማራ ይሻለኛል፣ እኔ ያሰብኩት ንግድ ይሄ ነው ለሚሉ ሰዎች እንደየፍላጎታቸው የማርኬት አናሊሲስ ወይም ደግሞ አጠቃላይ የገበያ ጥናት ከማከናወን ጀምሮ መተው ዲሳይድ አድርገው ደግሞ ድርጅታቸውን ለሚያባው ወገኖቻችን የመጀመሪያ ሊያስፈልጋቸው የሚችሏል ወደ ዩናይትድ አረብ ኤሚሬትስ ኢንትሪ ፐርሚት። ስለዚህ ኢንትሪ ፐርሚቱን ወይም ደግሞ አጠቃላይ ቪዚት ቪዛ ይችላል እሱን ከማዘጋጀት ጀምሮ እዚህ የካምፓኒ ፐርሚሽን ካምፓኒ ሴትአፕ ፕሮሰሳቸውን እንዲሁም የኤሚሬትስ አይዲ እና ከዛ ቀጥሎ የሚኖሩ የባንክ አካውንት፣ ኮርፖሬት ታክስ ሬጅስትሬሽን፣ እነዚህ ነገሮች በአጠቃላይ ከኛ ጋር በመመካከር እና በመነጋገር ምንም አይነት ፕሮብለም ወይም ችግር ወይም ደግሞ ያልታወቀና ድብቅ ዋጋ ሳይገጥማቸው ደንበኞቻቸው በተሳካ ሁኔታ ጉዟቸው እንዲሳለጥ እናደርጋለን ማለት ነው። እንግዲህ ይህንን ስናደርግ ከኛ ጋር የሚያሳልፏቸው 7 ወሳኝ ደረጃዎች ይኖራሉ። የመጀመሪያ ወደ 7ቱን ደረጃዎች ከመሄዳችን በፊት የምናደርገው ከደንበኞቻችን ጋር ጥልቅ የሆነ ውይይት እናደርጋለን ማለት ነው። ውይይቱም የሚሆነው መጀመሪያ እርስ በርስ በመተዋወቅ ከዛም ይዘው ሊመጡ ያሰቡት ፕሮጀክት ወይም ጽንሰ ሀሳብ ወይም እዚህ ሊንቀሳቀሱበት ያሰቡት የንግድ አይነት ምን እንደሆነ በስፋት ከነሱ መረጃ የምንቀበልበት ሞመንት ይሆናል ማለት ነው። በዛም ጊዜ ደንበኞቻችን ምን አይነት የሥራ ልምድን ያላቸው፣ ከዚህ በፊት ምን አይነት ዘርፍ ላይ ተሰማርተው ነው እየሰሩ ያሉት፣ እዚህስ ሊሰሩ ያሰቡት ነገር አዋጭ ነው የሚለውን በደንብ አድርገን ከደንበኞቻችን በሚመጣው ሀሳብ መሰረት እንወያያለን ማለት ነው። ከዛ እነዚህን ውይይቶች አድርገን ወደ አንድ ሀሳብ ወይም ወደ አንድ ገጽ ከመጣን በኋላ እንደሚቀጥሉት ወደ 7ቱ ደረጃዎች አብረን እንጓዛለን ማለት ነው። እነዚህ 7 ደረጃዎች ምንድን ናቸው የሚለውን ከደረጃ 1 ጀምሮ ወይም ደግሞ ከመጀመሪያው ደረጃ ጀምሮ አንድ በአንድ ላብራራላችሁ። እንግዲህ እንደ መግቢያ ያህል እነዚህ 7 ደረጃዎች አብረን የምንጓዝባቸው 7 ደረጃዎች ማለት ናቸው። ምንድን ናቸው የሚለውን በዝርዝር 1 2 3 እያልኩ ላስቀምጥላችሁና ከዛ በሚቀጥለው እያንዳንዱን ደግሞ ከስር እየገባው በእያንዳንዱ ደረጃ ውስጥ ምን ያክል ጊዜ ይፈጃል፣ ምንስ አይነት ነገሮች ናቸው እነዚህ ደረጃዎች ውስጥ ያሉት የሚለውን በዝርዝር የምናይበት ቪዲዮ ይሆናል ማለት ነው። በዚህ ቪዲዮ አሁን ልነግራችሁ የምፈልገው ነገር እርስዎ ከያሉበት ሆነው ወደ ዩናይትድ አረብ ኤሚሬትስ ለመጓዝ ከጽንሰ ሀሳቡ ጀምሮ መጨረሻ ካምፓኒውን ሴት አድርገው ፈንክሽናል እስኪሆን ድረስ ድርጅቶ እኛ ኤንድ አጌን አድቫይዘሪዎች
ከጎኖ እንደምንሆን በእያንዳንዱ ነገር አብረን እንደምንመካከር እንደምናግዛችሁ ለመግለጽ እወዳለሁ ማለት ነው። ይህንን ካልኩኝ ዘንዳ ወደ መጀመሪያው ደረጃ ልሂድ። በመጀመሪያው ደረጃ ወይም ደረጃ 1 ልንለው እንችላለን። በዚህ ደረጃ ከእርሶ ጋር አስቀድመን በተነጋገርነው መሰረት ድርጅቱን ለማቋቋም የሚያስፈልጉ እያንዳንዱን መረጃዎች ከእርሶ እንቀበላለን ማለት ነው። ይህ የመጀመሪያ ቀን የሚከሰት ሲሆን የሚፈጀውም አጠቃላይ ጊዜ 1 ቀን ወይም በመጀመሪያው ቀን የሚያልቅ ይሆናል ማለት ነው። እርሶም አስፈላጊውን ዶክመንቶች ለኛ ካስረከቡ በኋላ ወደ ሁለተኛው ደረጃ እኛ የምንሸጋገርበት ጊዜ ይሆናል ማለት ነው። በዚህ በሁለተኛ ደረጃ ታዲያ ከእርሶ ጋር በተነጋገርነው መሰረት አጠቃላይ ለእቅዶ የሚያስፈልጉትን ጠቅላላ ወጪ ዝርዝር ሂሳብ ወይም ደግሞ ፓኬጅ አዘጋጅተን እንሰጦታለን ማለት ነው። ይህንንም ለማድረግ እኛ ከ1 እስከ 2 ቀን ብቻ ይፈጅብናል። ከዛም እርሶ ወጪዎ ምን ያክል እንደሚሆን አጠቃላይ ፓኬጁን ከተቀበሉና ከተረዱ በኋላ በሚሰጡን የመልስ አግባብ መሰረት ወደሚቀጥለው ወደ 3ኛው ደረጃ እንቀጥላለን ማለት ነው። በዚህም በ3ኛ ደረጃ ለድርጅቱ ምዝገባ የሚያስፈልጉ ቅድመ ሁኔታዎችን እናዘጋጃለን። ይህም ማለት ምንድነው? እንግዲህ ተነጋግረን በደረስንበት እርሶ በመረጡት በፍሪዞን ወይም ደግሞ በሜንላንድ ሊሆን ይችላል የሚያስፈልጉትን ወጪ በደረሰኝ መልኩ ኢሹ እናደርግሎታለን ወይም ደግሞ ደረሰኝ አዘጋጅተን እንሰጦታለን ማለት ነው። ይህ ድርጅቱን ለማስመዝገብ የሚከፈል ክፍያ ይሆናል ማለት ነው። ስለዚህ ለሚገባው አካል ያ የድርጅት መመዝገቢያ ክፍያ ከተከፈለ በኋላ ወደሚቀጥለው ወደ 4ኛው ደረጃ እንቀጥላለን ማለት ነው። ይህንንም የ3ኛ ደረጃ መርሃ ግብር ለማጠናቀቅ ከ2ኛው ቀን እስከ 5ኛው ቀን ያለውን ጊዜ እንሰጠዋለን ማለት ነው። ከዛም በኋላ ወደሚቀጥለው ወደ 4ኛ ደረጃ እንጓዛለን ማለት ነው። በዚህ በ4ኛ ደረጃ እንግዲህ እርሶ አስፈላጊውን ክፍያ ስለፈጸሙ ፍቃዶና ንግድ ፍቃዶት ጋር የተያያዙ አጠቃላይ ዶክመንቶች ኢሹ ይደረግሎታል ወይም ለእርሶ ይደርሶታል። ይህም ደግሞ የሚሆነው ከ5ኛው እስከ 8ኛው ቀን ባለው ጊዜ ይሆናል ማለት ነው። እንግዲህ በዚህ ደረጃ ንግድ ፍቃዶ እርሶ ጋር ከደረሰ ተያያዥ ዶክመንቶችም እርሶ ጋር ከደረሱ በኋላ የሚቀጥለውና ደረጃ 5 ከ8ኛው እስከ 12ኛ ቀን የሚፈጀው የመኖሪያ ፍቃድ አፕሊኬሽኑ እና የኤሚሬትስ አይዲ አፕሊኬሽኑ ነው ማለት ነው። በእነዚህ ከ8 እስከ 12ኛ ቀን ባሉት ጊዜያት ደግሞ ለእርሶ ወደ ዩናይትድ አረብ ኤሚሬትስ መጥተው እዚህም ካሉ ስታተስን ቼንጅ የሚያደርጉበት እዚህም ከሌሉ ደግሞ በቪዚት ቪዛ ወደዚህ መጥተው እዚህ ሀገር ለኤሚሬትስ አይዲ እና አጠቃላይ ለመኖሪያ ፍቃድ ወይም ሬዚደንሲ ቪዛ አፕሊኬሽን ሰብሚት የምናደርግበት ጊዜ ይሆናል ማለት ነው። እንግዲህ አሁን ከላይ በጠቀስናቸው ከ1 እስከ 5 ባሉ ደረጃዎች እርሶ ፊዚካሊ ዩናይትድ አረብ ኤሚሬትስ መገኘት ሳይጠበቅቦት እኛው ልናሳልጥሎት የሚችሉ ደረጃዎች ናቸው ማለት ነው። ነገር ግን ከዚህ በኋላ ያሉት 2 ወሳኝ ደረጃዎች የእርሶን በአካል ዩናይትድ አረብ ኤሚሬትስ መገኘት የሚጠብቁ ወሳኝ ደረጃዎች ናቸው ማለት ነው። ወደ ደረጃ 6 እንሂድ። ደረጃ 6 ላይ ለኤሚሬትስ አይዲ እና ለመኖሪያ ፍቃድ ወይም ሬዚደንሲ ፐርሚት የእርሶ ባዮሜትሪክስ ወይም ይሄ ቴን ፕሪንትድ የሚባለው አሻራ የሚሰበሰብበት እንዲሁም ደግሞ የጤና ምርመራ አስፈላጊው የጤና ምርመራ ተደርጎ ስለሆነ የቪዛ ሂደት የሚካሄደው የጤና ምርመራ የሚካሄድበት ነው። ይህንንም ደረጃ 6ን ለማከናወን ከ12ኛው እስከ 18ኛው ቀን ባለው ጊዜ ውስጥ እንደ መርሃ ግብር ይዘን የምናካሄደው ይሆናል ማለት ነው። በመጨረሻም የመጨረሻው ደረጃ 7 ያም የኤሚሬትስ አይዲውን እና የመኖሪያ ፍቃዶን የሚቀበሉበት ደረጃ ነው ማለት ነው። ይህም ደረጃ ከ18ኛው ቀን እስከ 21ኛው ቀን የሚጠናቀቅ ይሆናል ማለት ነው። እንግዲህ ከ1 እስከ 7 ባሉት በእነዚህ ደረጃዎች ከ1 እስከ 21ኛው ቀን ድረስ ማለት ነው ካምፓኒውን ሴት አድርገው ወይም ድርጅቱን አቋቁመው እንዲሁም የመኖሪያ ፍቃዶትንና የኤሚሬትስ አይዲውን በእጆ የሚያስገቡበት ጊዜ ይሆናል ማለት ነው። ከኛ ከኤንድ አጌን ጋር እያንዳንዱን ደረጃዎች በዚህ መልኩ ምንም አይነት እንከን ምንም አይነት ችግር ሳይገጥሞ እንወጣለን ማለት ነው። ይህ 7 ደረጃ አለቀ ማለት ግን ሁሉ ነገር አለቀ ማለት አይደለም። ከነዚህ ደረጃዎች በኋላ ዋና ዋና የምንላቸው 2 ነገሮች መከናወን ይኖርባቸዋል። ከነዚህም ውስጥ አንደኛውና የመጀመሪያው የባንክ አካውንት ነው። ለእርሶ የግል የባንክ አካውንትም እንዲሁም ደግሞ የኮርፖሬት ባንክ አካውንት
በዩኤስ ዶላር ወይም ዩኤስዲ አካውንት እንዲሁም በዩናይትድ አረብ ኤምሬትስ ድርሃም ወይም ኤኢዲ አካውንት ይከፍታሉ ማለት ነው፣ ኮርፖሬት ባንክ አካውንት። በዛም ወደ ስራ በሚገቡበት ጊዜ ለሚኖሩት የገንዘብ እንቅስቃሴ የሚጠቀሙበት፣ ለአንዳንድ ብድሮች፣ የስራ ማስኬጃዎችም የሚንቀሳቀሱበት ወይም የሚያመለክቱበት የራሶ የድርጅቶ በርሶ የሚንቀሳቀስ አካውንት የባንክ አካውንት ወይም ኮርፖሬት ባንክ አካውንት እንዲኖሩት ይሆናል ማለት ነው። ከዛም በመቀጠል ድርጅቱ ከተቋቋመ በኋላ የኮርፖሬት ታክስ ሬጅስትሬሽን ወይም ሲቲ ሬጅስትሬሽን ሊኖሮት ይገባል። ስለዚህ ይህ እስከ 90 ቀን ድረስ በእርግጥ ጊዜ የሚሰጥ ቢሆንም at the end of the day መደረግ ወይም መከናወን ያለበት ነገር ስለሆነ እሱን ኮርፖሬት ታክስ ሬጅስትሬሽኑን ይጨርሳሉ ማለት ነው። እንግዲህ እነዚህን አጠቃላይ ሂደቶች አብረን ከኛ ጋር እየተመካከርን ባዳበርነው ከፍተኛ የሆነ የማማከር አገልግሎት እያንዳንዷ ነገር ኦፕቲማል የሆነ ሶሉሽን እያገኘች እንድትሄድ እናደርጋለን ማለት ነው። በድጋሚ ጌዲዮን ነኝ ከኤንዳጌን አድቫይዘሪ። እንግዲህ ከኛ ጋር በዚህ መልኩ በመመካከር ሁሉንም ደረጃዎች ለመወጣት በብቃት ለማለፍ ወይም ደግሞ ኦፕቲማል የሆነ ሶሉሽን ለማግኘት የምትፈልጉ ከታች በምታያቸው የስልክ ቁጥሮች ኮሚኒኬት ልታደርጉን ትችላላችሁ። በቀጥታም ይሁን በዋትስአፕ ልንገኝ እንችላለን። ኢሜይላችንንም ብትጠቀሙ እኛ ለእናንተ ለመመለስ ዘወትር ዝግጁ ሆነን እንገኛለን። እናመሰግናለን። ከዚህ በመቀጠል እያንዳንዱን ሰባቱንም ደረጃዎች በግልጽ አብራራላችኋለሁ። ወደ ደረጃ 1 እንሂድ። እንግዲህ በተነጋገርነው መሰረት ደረጃ 1 ላይ ወይም ደግሞ በመጀመሪያው ደረጃ ከእርሶ አስፈላጊ ዶክመንቶችን ወይም መረጃዎችን እንሰበስባለን ብለናል። ስለዚህ አንድ ግለሰብ በዩናይትድ አረብ ኤምሬትስ ድርጅት ከፍቶ ወይም ደግሞ ካምፓኒ ስታብሊሽ አድርጎ ወደ ስራ ለመግባት የመጀመሪያ ብለን የምንፈልጋቸው ማሟላት ያለባቸው ዶክመንቶች አሉ። እነዚህ ዶክመንቶች ምን ምንድናቸው የሚለውን በዝርዝር ላስቀምጥላችሁ። የመጀመሪያው ፓስፖርት ነው። አንድ ሰው ወደ ሌላ ሀገር ሄዶ ያው ለመንቀሳቀስ ፓስፖርት ስለሚያስፈልገው ከ6 ወር ያላነሰ አክቲቭ የሆነ ጊዜ የሚቀረው ፓስፖርት ያስፈልገዋል ወይም የታደሰ ፓስፖርት ያስፈልገዋል ማለት ነው። ሁለተኛ የመኖሪያ አድራሻውን ፕሩፍ ሊያደርግ የሚችልበት የቀበሌ መታወቂያ ሊሆን ይችላል ወይም ናሽናል አይዲ ሊሆን ይችላል ወይም ደግሞ የሚኖርበትን ነዋሪነት ሊያረጋግጥ የሚችልበት መረጃ ያስፈልገዋል ማለት ነው። በሶስተኛ ደረጃ ለዚሁ ለሚቋቋመው ድርጅት ዴዲኬት ሊያደርገው የሚችለው ወይም ወስኖ ሊያስቀምጠው የሚችለው ወይም ኢዝሊ አክሰስ ሊያደርገው የሚችለው ስልክ ቁጥር እንዲሁም ኢሜል አድራሻ እንፈልጋለን። እዚህ ጋር አንድ ሌላ ልጠቅሰው ፈልጌ ያልጠቀስኩት ነገር ምንድነው? KYC ቪዲዮ ወይም ደግሞ የ30 ሰከንድ ስለ እርሶ የሚጠቅስ ቪዲዮ ሰርተው ፖርታል ላይ አፕሎድ እንዲያደርጉ የሚጠየቁበት ደረጃም ይኖራል። ያ ማለት ስለ ራሶ ፓስፖርቶትን እንደዚህ በግልጽ በሚታይ መልኩ ይዘው እዛው በያሉበት ማለት ነው። ፊዚካሊ እዚህ ዩናይትድ አረብ ኤምሬትስ ከሌሉ ፓስፖርቶትን እንደዚህ በመያዝ በሚታይ መልኩ እኔ ፓስፖርቱ ላይ ያለው ሰው ነኝ፣ ቪዛ አፕላይ አድርግ ያለው ድርጅት ለማቋቋም አፕላይ ያደረኩት እኔ ነኝ ብለው ስለ ራሶ የ30 ሰከንድ ቪዲዮ የሚናገሩበት ወይም KYC ቪዲዮ ይባላል። እሱን ማዘጋጀትና ፖርታል ላይ አፕሎድ የሚደረግበት ጊዜ እዚሁ ጋር ይኖራል ማለት ነው። ከዛ በኋላ ካምፓኒውን በተመለከተ የሚኖሩ የዶክመንት ምልልሶች ሊሆኑ ይችላሉ፣ የመረጃ ልውውጦች በአጠቃላይ በእነዚህ ስልክ ቁጥሮችና ኢሜሎች ነው ማለት ነው የሚወሰኑት። ስለዚህ እነዚህን 2 ነገሮች እንፈልጋለን። በመቀጠል ሌሎች የምንፈልጋቸው ነገሮች ለድርጅቱ ስያሜ፣ ልክ ኢትዮጵያ ላይ ንግድ ፍቃድ ስታወጡ 3 የድርጅት ስያሜዎች ወይም የንግድ ስያሜዎች እንደምትመርጡት ሁሉ እዚህም ዩናይትድ አረብ ኤምሬትስ እያንዳንዱ ካምፓኒ ከመመስረቱ በፊት ለድርጅቱ ያሰበው ስያሜ ካለ 3 ዘርዝሮ እንዲያስቀምጥ ይገደዳል ማለት ነው። ስለዚህ እነዚህ ብላችሁ እንደየፕራዮሪቲያችሁ የመጀመሪያ ምርጫችሁን አንደኛ በማድረግ 3 የንግድ ወይም የድርጅት ስያሜዎችን ከእናንተ እንፈልጋለን ማለት ነው። ሌላው ጉርድ ፎቶግራፍ ፓስፖርት ሳይዝ ከጀርባው ነጭ የሆነ አጠቃላይ ለሂደቱ የሚያገለግል እስከ ቪዛና አይዲ ድረስ ልንጠቀምበት የምንችል ጉርድ ፎቶግራፍ ኳሊቲውን የጠበቀ
ያስፈልገናል ማለት ነው። ሌላው ከንግድ ስያሜ በተጨማሪ በምን አይነት የንግድ ዘርፎች ላይ ነው መሰማራት የምትፈልጉት የሚለውን ማወቅ እንዲመችን አጠቃላይ ልትሰማሩ የምትፈልጉባቸውን የንግድ ዘርፎች እስከ 5 ድረስ ዘርዝራችሁ ትነግሩናላችሁ ማለት ነው። በእርግጥ እዚህ ዩናይትድ አረብ ኤምሬትስ በተለይ ፍሪ ዞኖች ላይ በአንድ ቢዝነስ ላይሰንስ እስከ 5 አይነት የንግድ ካታጎሪዎች ስር መስራት ትችላላችሁ። እያንዳንዱ 5ቱም ካታጎሪዎች ደግሞ በራሳቸው በየስራቸው ዘርፎች የተለያዩ ዘርፎች ይኖራሉ። ስለዚህ ከ10 በላይ ዘርፎችን ልትመርጡ ትችላላችሁ። ነገር ግን እኛ ለአፕሊኬሽን እንዲመቸን እርስዎ የሚፈልጓቸውን የንግድ ዘርፎች ጠቅሰው ይሰጡናል። እኛ ካታጎራይዝ አድርገን በዛ መልኩ ወደ አፕሊኬሽን እንሄዳለን ማለት ነው። በአጠቃላይ በመጀመሪያው ደረጃ ከእርስዎ የምንፈልጋቸው መረጃዎች እኚህን ይመስላሉ ማለት ነው። ስለዚህ ሁለተኛውን ደረጃ ደግሞ አሁን በደንብ ግልጽ ላደርግላችሁ። በዚህ በሁለተኛው ደረጃ ቅድም ባልኳችሁ መሰረት አጠቃላይ ዝርዝር ወጪዎትን በፓኬጅ መልኩ አዘጋጅተን የምንሰጥበት ደረጃ ነው የሚሆነው። ይህም ምን ያካትታል? እርስዎ ወደዚህ ወደ ዩናይትድ አረብ ኤምሬትስ መጥተው ካምፓኒ ስታብሊሽ አድርገው ለመንቀሳቀስ ሲያስቡ እንደ የመረጡት ቦታ ምናልባት ፍሪዞን ሊሆን ይችላል፣ ሜንላንድ ሊሆን ይችላል። ፍሪዞንም ሆኖ የተለያየ ኤምሬት ላይ ያለ ፍሪዞን ሊሆን ይችላል። በመረጡት የንግድ ዘርፍ አይነት፣ በመረጡት የፍሪዞን አይነት ወይም የሜንላንድ ቦታ አጠቃላይ ምን አይነት ወጪ ያስወጣዎታል የሚለውን ዘርዝረን በዝርዝር መልኩ እስከ ኤምሬትስ አይዲ ህትመት ወጪው ድረስ ምንም አይነት ድብቅ ዋጋ ወይም ወጪ ወይም ሂድን ኮስት ሳይኖር አጠቃላይ ከሀ እስከ ፐ ሊያወጡት የሚችሉትን በፓኬጅ መልኩ አዘጋጅተን ለእርሶን ሰጥቶታለን። እርሶም ለክፍያ ራሶትን እያዘጋጁ ይቆያሉ ማለት ነው። ይህ የሁለተኛው ደረጃ ዝርዝር መረጃ ነው። ቀጣዩና ሶስተኛው ደረጃ ላይ የሚከናወኑ ነገሮችን ደግሞ ትንሽ ላብራራላችሁ። እንግዲህ በዚህ በሶስተኛው ደረጃ ቅድም በተነጋገርነው መሰረት ክፍያና የድርጅት አጠቃላይ ምዝገባ የሚከናወንበት ይሆናል ማለት ነው። ስለዚህ በዚህ ደረጃ ከፍሪ ዞኑ ወይም ከሜንላንዱ ለእርሶ ካምፓኒ ሴታፕ የሚያስፈልጉ ወጪዎች ዝርዝር የያዘ ደረሰኝ ኢሹ ይደረግልዎታል። በዛ በደረሰኝ መሰረት እርሶም ክፍያ የሚፈጽሙበትና ለድርጅት ምዝገባ ራስዎን ሬዲ የሚያደርጉበት ጊዜ ይሆናል ማለት ነው። ወንስ ፔመንት እንደተከፈለ ድርጅቶ ኦፊሻሊ ምዝገባው የሚከናወንበት ጊዜ ላይ ደረሰ ማለት ነው። ይህ ሶስተኛው ደረጃ ላይ የሚከናወን ዋናው ነገር ነው። በሚቀጥለው በአራተኛው ደረጃ ንግድ ፍቃዶና ከንግድ ፍቃዱ ጋር የተያያዙ ዶክመንቶች በሙሉ ለእርሶ በተወሰኑ ቀናት ውስጥ ይደርሳሉ ማለት ነው። እነዚህ ከንግድ ፍቃድ ጋር ተያይዘው ለእርሶ የሚደርሱ ዶክመንቶች ምንድን ናቸው? አንደኛው ያው ራሱ ንግድ ፍቃዱ፣ ሁለተኛው የምዝገባ ምስክር ወረቀት፣ ሶስተኛው የጋራ ቢሮ ኪራይ ውል በተለይ ፍሪዞን ላይ አፕላይ አድርገን ፍሪዞን ላይ ለምትመሰረቱ ሰዎች፣ አራተኛው የባለድርሻነት መጠን ወይም ደግሞ የአክሲዮን መጠን የሚገልጽ ሰርተፊኬት፣ እንዲሁም ሌላኛው ደግሞ የኢስታብሊሽመንት ካርድ እና ኢቻናል የሚባሉት። እነዚህ ኢስታብሊሽመንት ካርድ እና ኢቻናል የሚባሉት ከኢሚግሬሽን በኋላ ቪዛ ፕሮሰስ ከማድረግ ጋር የተያያዙ ናቸው። ወደፊትም እርስዎ አፕላይ በሚያደርጉበት ሰዓት ተጨማሪ ሰራተኛ መቅጠር ቢፈልጉ፣ ቪዛዎች አፕላይ ማድረግ ቢፈልጉ የቪዛ ኮታ ምናምን አፕላይ የሚያደርጉባቸው መንገዶች በእነዚህ ኢቻናል እና ስታብሊሽመንት ካርድን በመጠቀም ነው ማለት ነው። ስለዚህ እነዚህ ዶክመንቶች ከንግድ ፍቃዱ ጋር ሆነው በዚህ ደረጃ ለእርሶ ይደርሳሉ ማለት ነው። አሁን ወደ አምስተኛው ደረጃ ማብራሪያ ላይ ደርሰናል ማለት ነው። በአምስተኛው ደረጃ የቪዛ እና የኤሚሬትስ አይዲ አፕሊኬሽን ሰብሚት የሚደረግበት ጊዜ ይሆናል ማለት ነው። ስለዚህ ድርጅቱ በአንድ ግለሰብ ብቻ ራን የሚደረግና አሁን የሚደረግ ከሆነ የኢንቨስተር አይዲ ብቻ አፕላይ እናደርጋለን። 2 ከሆናችሁ አንድ የኢንቨስተር አይዲ፣ አንድ የፓርትነር አይዲ፣ እንዲሁም 3 ከሆናችሁ ሌሎች ተጨማሪ ሰዎች በተጨመሩ ቁጥር የፓርትነር አይዲዎች አፕሊኬሽን ሰብሚት እናደርግልዎታለን ማለት ነው። ከዛ ቀደም ግን እርስዎ የሚገኙት በወቅቱ በዱባይ ከሆነ ያሉበትን ቪዛ ይቀይራሉ ማለት ነው። በቪዚት ቪዛ ከሆነ ያሉት ቼንጅ ስታተስ ስለሚያስፈልግ ከቪዚት ቪዛ ወደ ቼንጅ ስታተስ ይቀየርና ከዛ በኋላ ወደ ኤሚሬትስ አይዲ እና ሬዚደንሲ ቪዛ አፕሊኬሽን ይቀጠላል ማለት ነው። ከዩናይትድ አረብ ኤሚሬትስ ውጪ ከሆነ ያሉት ወደ ዩናይትድ አረብ ኤሚሬትስ የሚገቡበትን ኢንትሪ ፐርሚት አፕላይ እናድርግሎታለን ማለት ነው። ይህም የሚሆነው በራስዎ ካምፓኒ ማለት ነው። ስለዚህ ኢንትሪ ፐርሚቶ ሬዲ እንደሆነ ወደ ዩናይትድ አረብ ኤሚሬትስ የሚመጡ
የሚሰጡበት እድል ይኖራል ማለት ነው። ብዙ ጊዜ ኢንትሪ ፐርሚቶች እስከ 2 ወር የሚቆይ ፐርሚት ነው የሚሰጠው። ስለዚህ በ2 ወር ውስጥ መምጣትና መቆየት እንዲሁም ጉዳዮትን መፈጻጸም ይችላሉ ማለት ነው። እስካሁን ባለው በዚህ ደረጃ ዩናይትድ አረብ ኤምሬትስ ላይ ፊዚካሊ መገኘት ላይ ተጠበቅበት ቢችልም አሁን ግን ቪዛዎትን ወይም ኢንትሪ ፐርሚቶትን ካገኙ ቀጥታ ወደ ዩናይትድ አረብ ኤምሬትስ መምጣት ይጠበቅበታል ማለት ነው። ሶ ከዚህ በኋላ ያለው እና የመጨረሻው ደረጃ ቅድም ባለው መሰረት የኤምሬትስ አይዲዮንና ቪዛዎትን የሚወስዱበት ይህንንም ለማድረግ ግን ቅድም ያልኳቸው አሻራ ወይም ደግሞ ይሄ ባዮሜትሪክስ የሚባለውን 10ቱንም ጣት አሻራ የሚሰጡበት መርሃ ግብር ይኖራል። እንዲሁም ደግሞ ሜዲካል ቅድም በዝርዝር ላስቀምጥ የሞከርኳቸው ምርመራዎች ቸስት ኤክስሬ እንዲሁም ደም ምርመራዎች ይካሄዱና በእነዚህ ምርመራዎችም እርሶ ለማህበረሰብ ጠንቅ ናቸው ተብለው የሚታሰቡ ተላላፊ በሽታዎች እንደነ HIV፣ ሄፓታይተስ እንዲሁም የሳምባ ነቀርሳ እንደሌለበት ለማረጋገጥ የሚደረግ ምርመራ ነው። እሱ ምርመራ ከተደረገ በኋላ ቀጥታ ኤምሬትስ አይዲ እና ሬዚደንስ ፐርሚቶትን ይወስዳሉ ማለት ነው። እንግዲህ በዚህ ደረጃ ነው የግድ ወደ ዩናይትድ አረብ ኤምሬትስ መምጣት የሚጠበቅበት ማለት ነው። ይህንን ባዮሜትሪክስ እና ጤና ምርመራ ለማከናወን ማለት ነው። ከዛ በተረፈ ይህንን አድርገው ኤምሬትስ አይዲዮንና ቪዛዎትን በእጆ ካስገቡ በኋላ የሚቀጥሉት የባንክ አካውንት፣ የግልም ባንክ አካውንት እንዲሁም የኮርፖሬት ባንክ አካውንት ለድርጅቱ እንቅስቃሴ ወሳኝ የሆኑ ነገሮች ስለሆኑ እነዚህን መርሃ ግብሮች የሚያልፉበት ደረጃ ይቀራል ማለት ነው። ከዛ በኋላ ኮርፖሬት ታክስ ቅድም በተናገርነው መሰረት ሬጂስተር መደረግ አለበት። የትኛውም ዩናይትድ አረብ ኤምሬትስ ላይ በንግድ ተሰማርቶ የሚንቀሳቀስ ድርጅት አትሊስት በ90 ቀን ውስጥ የኮርፖሬት ታክስ ሬጂስተር ማድረግ ይኖርበታል። አለበለዛ ፔናላይዝ ይደረጋል እስከ 10,000 ድርሃም አካባቢ። ስለዚህ ይህ የሚደረግበት ጊዜ ይሆናል ማለት ነው። እንግዲህ ከኛ ከኤንድ አጌን አድቫይዘሪዎች ጋር እነዚህን 7 ደረጃዎች አብረው ይጓዙ፣ ሰክሰስፉልም ይሁኑ ውጤታማም ይሁኑ እያለን እንጋብዛችኋለን። በድጋሚ ጌዲዮን ነኝ፣ አመሰግናለሁ። ከኛ ጋር መመካከር፣ ማደግ፣ መለወጥ፣ አብሮ መስራት የምትፈልጉ ከታች ባስቀመጥናቸው ቁጥሮች እንዲሁም በኢሜይላችን ኮሚኒኬት አድርጉን። ፈጥነን መልስ እንሰጦታለን። እናመሰግናለን።